ነገር መጀመሪያና መጨረሻ አለው። ነገር ግን መጀመሪያውና በመጨረሻው መካከል ያለው ነገር ከሚጠበቀው የሚለይ ከሆነ መጀመርን የሚያስረግም ሁኔታ ይፈጠርና እንደ ሰው መፈጠርን ጭምር የሚያስጠላ ክፉ ዕጣ ሊያጋጥም ይችላል። ይህንን ሀቅ በሀገራችንም በተደጋጋሚ ታዝበናል። በኦሮሞ የበላይነት የሚል አጥፊ ጽንሰ ሀሳብ እንደሚመራ የሚነገርለት ብልጽግና አጀማመሩ በብዙዎች ዘንድ እልል የሚያስብል ሆኖ ሳለ ባለፉት 7 ዓመታት ውስጥ ከጊዜ ወደ ጊዜ ያከናወናቸውና አሁን ደግሞ በከፋ ደረጃ እያከናወናቸው የሚገኙት ህዝብን ከህዝብ የሚያለያዩና የሚያጨራርሱ መንግስታዊ እቅዶችና ትግበራዎች ሲታዩ የጅማሮ መጨረሻ አስፈሪ መሆኑን መገመት አይከብድም። አንድ ሰው ወይም አንድ አካል ኃይልና ጉልበት እንዳለው በተሰማው ጊዜ ከማንም በበለጠ መጠንቀቅ እንዳለበት ካልተገነዘበ ለተሳሳቱ ውሳኔዎችና አጓጉል የእብሪት ድርጊቶች ይጋለጣል። ስህተቶች ሲፈጠሩና ቢፈጠሩ ደግሞ ቆም ብሎ በማሰብና የእርምት እርምጃ በመውሰድ ማስተካከል ሲቻል ማንም ምንም አያመጣም በሚል ልበ ደንዳናነት ከቀጠሉ በታሪክ የምናስታውሳቸውን እጅግ በርካታ አምባገነን መሪዎችና ቡድኖች የገጠማቸውን የመጨረሻ እጣ ፋንታ ወዶና ፈቅዶ ለመቀበል ፈቃደኛ መሆንን ይጠይቃል። እልህና ምን አባቱ ያመጣል በሚል የምንወስዳቸው ከምክንያታዊነትና ከተጠይቃዊ አመክንዮ ያፈነገጡ እርምጃዎች መጨረሻቸው አያምርም። የህዝብን ፍላጎትና ምኞት መናቅም ትልቅ ስህተት ነው። ከዚህ አንጻር ብልጽግና ወደ ስልጣን ከመጣበት ሽመልስ አብዲሳ በፓርቲው መዋለድ ወቅት እንደተናገረው የብልጽግና ዓላማ የኦሮሞን ስልጣን ማስቀጠል ነው። ህወሓት ኢህአዴግ ብሎ 27 ዓመት ገዝቷል። እኛም ብልጽግናን የፈጠርነው ለዚህ ነው ያለውን ማስታወስ ይገባል። በተለይ ከጥቂት ሳምንታት የተስፋ ዳቦ ምግብ ወዲህ እየታዩ ያሉት ስህተቶች ሀገራችንን ወደማትወጣው የችግር አረንቋ እየጨመራት ነውና ወደ ህሊናችሁ እየተመለሳችሁና ለመመለስም እያቆበቆባችሁ የምትገኙ ወንድም እህቶቼ ቢመርም ቢጎመዝዝም አሁን የምንለውን እውነት እንድታዩልኝና ከዚህ አስከፊ ስርዓታዊ ብልሽት ራሳችሁን አግልላችሁ ወደ ጤናማ የጋራ ህይወት እንድትቀላቀሉ ጥሬን አቀርባለሁ። መልካም ጥሪ ከየትም ይምጣ መቀበሉ ጉዳት የለውም። አብይ የተላከበትን ኢትዮጵያን የማጥፋት ተልዕኮ ሲወጣ አጃቢ መሆን የእርሱን የመጨረሻ ዕጣ ለመቀበል ሰልፍ እንደመያዝ ይቆጠራልና የኦሮሞ ልሂቃን ፈጥናችሁ ለእውነት ቁሙ። ይደረግልኝና ሲጀምር ብልጽግና የሚባል ፓርቲ አለ ማለት ያስቸግራል። ምክንያቱም ፓርቲው ተመሰረተ ተባለ እንጂ እንኳንስ ፓርቲው ሀገራችን ራሷ በአንድ ሰው እጅ ገብታ ፍዳዋን እያየች ነው። ይህ ሰው ንግግሬ አዋጅ ነው ብሎ የሚያምንና ሰሞኑንም ባለሀብቶችን ሰብስቦ የሚያስቸግራችሁ ሚኒስትር ካለ ንገሩኝ፣ በአንድ ሳምንት ውስጥ ዋጋውን እሰጠዋለሁ በማለት የሀገሪቱን የህግ አውጪ፣ የህግ ተርጓሚና የህግ አስፈጻሚ የስራ ድርሻ በማናለብኝነት ጠቅልሎ የያዘ ሰው ነው። በመሰረቱ ሰፊው የኦሮሞ ህዝብ በዚህ መሰል አእምሮን ያጣ ወይም ጤናማ አእምሮን በአፍራሽ ኃይል የተነጠቀ ግለሰብ ይወከላል ብሎ ማሰብ ይቸግራል። የነ አብዲሳ አጋ፣ የነ ጃገማ ኬሎ፣ የነ ደበላ ዲንሳ፣ የነ ተፈሪ በንቲ፣ የነ ደምሴ ቡልቶ፣ የነ አጼ ገላውዲዮስ፣ የነ ጥላውን ገሰሰ፣ የነ ጸጋዬ ገብረ መድን ዋቀዮ ብሔር የሆነውና ከሌሎች ነገዶች ጎሳዎች ጋር ኢትዮጵያን በስልጣኔ ቀጥ አድርጎ ያቆመ ህዝብ በዚህ አብይ አህመድ በሚባል የስነ አእምሮ ህመሞች ሁሉ ጎተራ የሆነ ናርሲስት ሰውዬም ሊወክል ይችላል ብዬም በበኩል አላምንም። ስለሆነም ምንም እንኳን አብይና ብልጽግና ተወራራሽ ስያሜዎች ቢሆኑም እዚያ አካባቢ የምትገኙ ኦሮሞዎች ለዘመናት የተጋመደ ማህበራዊ ህይወታችንን በማጤን ቆም ብላችሁ እንድታስቡ ለማስታወስ እወዳለሁ። ኢትዮጵያ ከዚህ ውጥንቅጥ መውጣቷ አጠራጣሪ አይደለም። ግን ይህ ጨለማ ሲነጋ ኪሳራው ቀለል ያለ እንዲሆን ከሁሉም በተለይም ከኦሮሞ ብዙ የሚጠበቅ መሆኑን መዘንጋት የለብንም። በብልጽግና አብይ አህመድ ምን ክፉ ነገሮች ታዩ? በጣም ጥቂት ናሙናዎችን ብንዳስስ ጥሩ ነው። እንዳብነት
አብይ የኦሮሞን የበላይነት አመጣለው አደገኛ ርዕዮት በኢትዮጵያና በተለይም በአማራው ላይ የሰራው ግፍ በስነ ቃላዊ አገላለጽ ሰማይና ምድር ብራና ባህርና ውቅያኖሶች ደግሞ ቀለም ቢሆኑ ተጽፎ አያልቅም። የኢህአዴግ በዘር ከፋፍሎ የመግዛት አስተዳደራዊ ቅኝት ተባብሶ ቀጠለ። በዚያም ሳቢያ ተረኝነቱ ለኛ ይገባል ያሉ ነገር ያልገባቸው ከነሱ የሞኝነት ድርጊት ቀጥሎ ምን ሊከሰት እንደሚችል ያልተገለጠላቸው ሸረኛውን ካሊጉላ ከበው በሌላው ላይ መዓት ያወርዱበት ያዙ። ህወሓት በመጠነኛ ይሉኝታ ይፈነጭባት የነበረችው ኢትዮጵያ ኦህዴድ ብልጽግና በሚል አዲስ ስያሜ አብይና ጀሌው ይሰራቸውን ባሳጣቸው መልክ ኢትዮጵያ ላይ ቦረቁ። ትንሽ ሰው ትንሽ ነውና ሀገርና ህዝብን በዓለም ፊት አዋረዱ። ከልማት ይልቅ ጥፋትን ወደዱ። ታሪካዊ ጠላቶቿ ቀደም ሲል ባቀዱላት መሰረትም የፈረደባቸውን አማራንና ኦርቶዶክስን አጠፉ። ለመግደርደር ያህል ካልሆነ በስተቀር በአሁኑ ሰዓት እነዚህ ሁለት ሁሉያን ጣር ላይ እንጂ በተግባር የሉም። ወደ ህልውናታቸው ለመመለስ ብዙ ሰማያዊ ቸርነትና ከፍተኛ መስዋዕትነትን የሚጠይቅ ምድራዊ ትግል ይጠብቃቸዋል። ጦርነቱ የሰው ከሰው ብቻ አይደለም። ኢትዮጵያ ውስጥ አሁን ያለው ጦርነት የመናፍስት ነው። ሰዎች ምክንያት ናቸው። ውጊያዎች ሁሉ እልባት ሲያገኙ የጦርነቱ አሸናፊ ይታወቃል። አብይ በሰው ደም ጥማት እንዲህ የሚንቀዠቀዠው በልዩ የክፉ መንፈስ ኃይል እየተጎዳ እንጂ በራሱ አይደለም። እሱ ብቻውን ይህን ሁሉ ውርጅብኝ ሊፈጽም አይችልም። በሐሰት ንግግር ከዓለም አንደኛ መሆኑ እንዳለ ሆኖ አብይን የተጠናወተው የገንዘብ ብክነት ይለያል። ሁላችንም እንደምንገነዘበው በብዙ ሚሊዮን የሚቆጠር ህዝብ እየተራበ የኑሮ ውድነቱ ሀገር ምድሩን እያናጋ የስራ አጥ ቁጥሩ የትየለሌ ሆኖ እድገትና ልማት ቀጥ ብሎ ቆሞ አብይ ግን ያለችንን ትንሽዬ ጥሪት እያሟጠጠ ለስልጣኑ ማስጠበቂያ ጦርነትና ለቅንጦት ወጪዎች እያዋለው ነው። እንደምንሰማው ከ3 ትሪሊየን ብር በላይ የፈጁና እንኳን ሰው ወፍ ዝር የማይልባቸው መናፈሻዎች ተገንብተዋል። ከ2 ትሪሊዮን ብር በላይ የሚያስወጣ ቤተ መንግስት እየተገነባ ነው። እኛ 100 ብር አተን ለጎረቤት ሀገር የ15 ሚሊዮን ዶላር እርዳታ እንደሰጠም ይነገራል። እኛ ሁሉ ነገር ጨልሞብን እሱ በ7 እና በ8 ቢሊዮን ብር ወደ ጠፈር ሄዶ ሊዝናና እንደሆነም እየተነገረ ነው። የሚዲያው እኛና የእውነቱ እኛ ሰማይና ምድር ሆነውብን የእንቆቅልሽ ዓለም ውስጥ እየኖርን ነው። መኖርም ከተባለ ይህንን ህይወታችንን ሌላው ዓለምም ፈጣሪም አይተው እንዳላዩ ሰምተው እንዳልሰሙ ችላ ብለውናል። የሌላው ቢቀር የፈጣሪ ፍርድ መምጣት ግን መቼም ቢሆን አይቀርም። ለማንኛውም ሌላው በሙስና የሚዘረፈውና በፕሮጀክት ስም እየተመደበ ወደ ባለስልጣናት ኪስ የሚገባው ገንዘብም በብዙ ትሪሊየን የሚገመት መሆኑ አይካድም። ሰራተኛው ግን እየወለደና እየከበደ ልጆቹንም በግል ቀርቶበት በመንግስት ትምህርት ቤት እያስተማረ በቅጡ መኖር ይቅርና በቀን አንዴም መቅመስ አልቻለም። የሐኪሞች፣ የመምህራን፣ የወታደሮችና ቅጥር ሰራተኞች ብሶት እየተፍለቀለቀ ነው። የአብይ ጦርነቶች ትግራይ ወደመች፣ አማራ ወደመም፣ ሁለቱ ጠቅላይ ግዛቶች አሁን ሲኦል ሆነዋል። በሚሊዮኖች ረግፈዋል፣ በሚሊዮኖች ተርበዋል፣ በመቶዎች ምናልባትም በሚሊዮኖች ተሰደዋል፣ ተፈናቅለዋልም። በብዙ ስፍራ ትምህርትም፣ ስራም፣ ማህበራዊ ግንኙነትም ተቋርጧል። ይህ ሁሉ የህዝብ ስቃይና መከራ ለኦሮሞ ብልጽግና ሰዎች የደስታ ምንጭ ነው።